ሚልክዌይ ጋላክሲ ጨምሮ በሁሉም ጋላክሲዎች ይበልጥ ላይ እጅግ ግዙፍ የሆነ ጥቁር ሽንኩር አለ። ያለ እነርሱ አጽናፈ ዓለም የተለየ ሊመስል ይችላል ተብሎ ይታመናል። የሰው ልጅ በምርምሩ በግኝቱ እንዲሁም ባለው ፍልስፍና ሁሉ ጥቁር ሽንኩሮች ከአጽናፈ ዓለም ታላላቅ እንቆቅልሾች አንዱ ሆነው ይቆያሉ። ስለ ጥቁር ሽንኩሮች ከዚህ አድማስ ባሻገር ያለው ምንድን ነው? ወደ ሌላ አጽናፈ ዓለም ሊመራን ይችላል ወይንስ እንደተረዳ ነው የቦታና የጊዜ መጨረሻ ነው? ስለ ብላክ ሆል መረዳት ወይም ማሰስ ኮስሞን መረዳት ብቻ አይደለም። የምናውቀውን የአጽናፈ ዓለም ድንበር ስለመግፋትና ለትልቅም የሚያነሳሳን ጥያቄዎችን መጠየቅ ይሆን? ጥቁር ሽንኩሮች የአጽናፈ ዓለምን ማለቂያ የሌለው ኃይልና መጨረሻ የለሽ ድንቃ ድንቆችን ያስታውሱናል። ከዚህም በተጨማሪ ስለ ሚስጥራቱ፣ ተአምራቱና አደገኝነቱ የበለጠ ማሰሳችንን እንድንቀጥል የተደረገልን ግብዣ ይመስላል። አጽናፈ ዓለም በአስደናቂ ነገሮች የተሞላ ሲሆን ጥቁር ሽንኩሮች ደግሞ በተራቸው የደነቁ ክፍሎች ናቸው። በዚህም ምክንያት ይህንን ልዩ ተፈጥሮ ለመማር ለማወቅና ለመደነቅም በነፃ የቀረበ ጥሪ ነው። ምክንያቱም እነርሱን ስንረዳ የሁሉንም ሚስጥራት ልንገስ እንችላለን። አበቃን።